አራዳነታችሁ ገና አሁን ነው በደንብ የደመቀው። ፀሐይ ላይ፣ አቧራ ላይ፣ በክረምት ዝናብ ላይ፣ ብርድ ላይ ቆሞ አውቶቡስ መጠበቅ፣ ታክሲ መጠበቅ በጣም ከባድ ነው። አፍርሰን ለማንም አላዋል ነው። ለህዝባችን አውቶቡስ ለመጠበቅ፣ ታክሲ ለመጠበቅ የነበረው ትርምስ፣ መነጠቅ፣ ቦርሳ፣ ሞባይል፣ እናቶች መጋፋት ሲያቅታቸው ሲያማርሩ ለኛ መልካም አይደለም። ዝም ብለን እንደው አውቶቡስ ቶሎ እንኳን ባትመጣ ረጅም ሰዓት እንኳን ቢጠበቅ የማይሰለች ቦታ ላይ ዛሬ እጅግ በጣም የዘመነ ጽድት ያለ ክብራችንን የሚመጥን የታክሲ መጠበቂያው የአውቶቡስ መጠበቂያው መቀመጫው እግረ መንገድ ደግሞ እስከዛ ድረስ አንዳንድ ነገሮችን ገዝቶ መሄድ ቢያስፈልግ ሌላ ገበያ መሄድ ሳያስፈልግ እዚሁ ጽድት ያሉ መጸዳጃ ቤቶች ለአካል ጉዳተኞች ጭምር ታሳቢ ባደረገ አካታች የሆነ መሰረተ ልማት ነው የተገነባው። ለህዝባችን ክብር ይሄ በጣም ይገባል ብለን እናስባለን። በሌላ በኩል ከፒያሳ አካባቢ ለተነሱ እነኚህ 101 የሚሆኑ የመገልገያ ስፍራዎች እንድናስረክባቸው ተደርገዋል። 95ቱ ሱቆች ናቸው። 5 ካፍቴሪያዎች አሏቸው። ሌላም ድንገተኛ መጀመሪያ እርዳታ የሚሰጥበት ክፍልና ክሊኒክም አለው። ብዙ ህዝብ እዚህ ስለሚሰበሰብ ለህዝባችን በዚህ ልክ ነው ጥንቃቄ የምናደርገው። በጣም ዘመናዊ ነው የምንልበት በርካታ መገልገያዎች አሉ። ከዛ በፊት ግን እነኚህን ቦታዎች ስናስተላልፍ መጀመሪያ መንግስት መሬት ይስጠን እንገነባለን በጋራ ሱቃችንን ያላችሁ ተከራዮች ሁሉ በህጉ መሰረት መሬት አስረክበናል። ነገር ግን በጋራ ተደራጅቶ ቶሎ መገንባት አስቸጋሪ ሆኖብናል ስትሉ ደግሞ እነኚህ የገነባናቸውን ቦታዎች ኑ ተመዝገቡ ብለን መዝግበን እጣን ያወጣ ነው። እዚህ እጣ ይወጣላችሁ ያው ቦታችሁ ላይ ስለተመለሳችሁ እንኳን ደስ ያላችሁ። ሌሎቻችሁ ደግሞ ወደ ሳር ቤት ወደ አፍሪካ ህብረት አካባቢ እዚህ ደግሞ ስፖርት ፓርክ ጨምሮ የደረሳችሁ እንዳላችሁ እናውቃለንና እዚቹ ካልተመለስን የሚል ቅሬታ እንዳያድርባችሁ። ሁሉ የኛ ነው። በሁሉ በአግባቡ መጠቀም ነው። ከትላንትናው ጋር ጭራሽ አይወዳደርም። ሁሉንም በአንድ ቦታ ላይ ደግሞ ማስተናገድ አንችልም። ስለዚህ በግልጽነት በፊታችሁ እጣ ነው የወጣው። እጣ ወጣላቸው ገብተዋል። ስለዚህ የጋራ መገልገያ ነው። የመሬት አጠቃቀሙ ካያችሁ መሬቱ 1 ሄክታር ቦታ ብቻ እንኳን ቢሆን ወደ ታች 2 ዝቅ ይላል። G-2 ማለት ነው። ከላይ ይሄ ስፍራ አለው። እንደገና ደግሞ ቀጥሎ ዙሪያውን የተሰራው ሱቅ የቦታ አጠቃቀም እንኳን ምን ያክል እየሰለጠነ እንደመጣን ማየት ይቻላል። በዚች ቦታ ላይ ቀድሞ ይጠቀሙት የነበሩት እኮ 100 አይሞሉ። ዛሬ ግን ከነባሱ ከነፓርኪንጉ ከነ ታክሲ ተርሚናሉ ተጨማሪ መገልገያዎቹ ሁሉንም ይዞ ከ100 በላይ መገልገያዎችን አስገኝቶልናል። ተጨማሪ ደግሞ እንደዚህ አይነት ክፍት ያለምንም ቅድመ ክፍያ የምንገለገልበትን ቦታ አግኝተንበታል ማለት ነው። አገልግሎትን አልቀናል። ፕሮጀክቱ አጠቃላይ ስናይ የኤሌክትሪክ ቻርጂንግ አለው። በአሁኑ ሰዓት ነዳጅ የለም ወይም እጥረት አለ እንላለን። አውቶቡሶቻችንን ወደ ኤሌክትሪክ እየቀየርን ነው። እንዲሁም ወደ ጋዝም እየቀየርን ነው ያለነው። በቀላሉ ወጪን በሚቆጥብ መንገድ እዚሁ ቻርጅ አድርገው ቆይ ነዳጅ ልቀዳ ይጀን እየተባለ ህዝብ ማንገላታት አይቻልም ማለት ነው። ሁለተኛ ዘመናዊ ሊፍት አለው። ታች ያሉ ሰዎች ወደ ላይ መውጣት እዚህ ጋር የተለያዩ ነገር ገዝተው መመለስ ቢፈልጉ ደረጃ መጠቀም የለባቸው። ይሄም ለህዝባችን ምን ያክል ክብርና ቅድሚያ እንደሰጠን ያሳያል ማለት ነው። ዘመናዊ የእሳት አደጋ መከላከያ አለው። በጣም ከአንድ ማዕከል ማኔጅ የሚደረግ ዘመናዊ የእሳት አደጋ መከላከያ የኤሲ ሲስተም የኢትዮጵያ አየር እንኳን ብዙ ባያስቸግርም ለማንኛውም ህዝባችን ጤናማ በሆነ ስፍራ ላይ መገልገልና መኖር ይገባዋልና ይህንንም ዘመናዊ የሆኑ መሳሪያዎችን የመቅጠም ስራ ሰርተናል። የመቆጣጠሪያ ሴኩሪቲ ያለው ለህዝባችን ደህንነት ሲባል ነው። እንደው የፈለገ የተመቸና ያማረ ቦታ ቢሆንም እንደው ህዝቡን ነካ አረጋለሁ የሚል ካለ ማምለጫ የለም ማለት ነው። እዚሁ በሴኩሪቲ ካሜራ በደህንነት ካሜራ እይታ ውስጥ ነው ያለውና የህዝባችን ደህንነት በየትኛውም ሰዓት
መገልገል የሚቻልበት ሁኔታ ተፈጥሯል ማለት ነው። በዚህ ስራ ብዙዎች በሱቅ ደረጃ ስንቆጥረው ነው እንጂ ስለ 101 የምናወራው በፓርኪንግ የሚሰሩትን ስንጨምር በእያንዳንዱ ሱቅ ውስጥ ተቀጥረው የሚሰሩትን በካፍቴሪያ በሬስቶራንት ተቀጥረው የሚሰሩትን ስንጨምር በርካቶች እንዲገለገሉበትና የስራ ዕድል እንዲያገኙበት ተደርጓል። ሁለተኛ ስለ ሰው ህይወት ስናወራ ቅድም እንደማነሳው ንጽህና ጤናማ አካባቢ ከመፍጠር አንጻር ያለው ጥቅም ነው። ማህበራዊ መስተጋብርም እንዲሁ ሰውኛ የሆነ መለኪያ ያለው ማለት ነው። አጠቃላይ እናንተ ለማገልገል ሁል ጊዜ በንቃት በትጋት 24/7 የስራ መርህን በመከተል እያገለገልናችሁ ነውና ወደፊትም ይሄንኑ አጠናክረን እንቀጥላለን። ትላንትና በዛ ችግርና አስቸጋሪ ሁኔታ ውስጥ ይሄን ያልከሰራን ከፊታችን ባለው ጊዜ ደግሞ እየተሻለ ብዙ ነገር እየተሻሻለና ሰውም እየተረዳ ስለመጣ በብዙ እጥፍ እንደምናገለግል ደግሜ ላረጋግጥላችሁ ወዳለሁኝ።